ነገር ግን ያመነው ያድነናል ብለው ነገር ግን ያመነው ያድነናል ብለው ጸንተው ተሰለፉ ለሃይማኖታቸው። ሦስቱ ወጣቶችን ከእሳት ያወጣቸው ሃይማኖት ነው እንጂ ሌላ ምን ይሆን ነው? ናቡከደነፆር በዱራ ሜዳ ላይ ጣዖቱን አቁሟል እንድንሰግድ እንድናይ። ነገር ግን ያመነው ያድነናል ብለው ነገር ግን ያመነው ያድነናል ብለው ጸንተው ተሰለፉ ለሃይማኖታቸው። እምቢልታ ሲነፋ መለከት ሲሰማ በአንድነት እንዲሰግድ ሰው ሁሉ ተስማማ። ነገር ግን ትእዛዙን የማይቀበለው ከሚነደው እሳት ይጨመራል ወዲያው። ነገር ግን ያመነው ያድነናል ብለው ጸንተው ተሰለፉ ሃይማኖታቸው። ሰው ሁሉ ይንበርከክ ለወርቁ ለብሩ አምላክ ስለሆነ በአንድነት ያክብሩ። ለግዙፉ ሐውልት ያልሰገደ ቢኖር ምሕረት ሳያገኝ ወደ እሳት ይወርወር። ነገር ግን ያመነው ያድነናል ብለው ነገር ግን ያመነው ያድነናል ብለው ጸንተው ተሰለፉ ለሃይማኖታቸው። ሲድራቅ ሚሳቅና አብደናጎ ሆነው ሳይሰግዱ በድፍረት ቆሞ አየናቸው። ንጉሡ ቢቆጣም አልተደናገጡም አሉ እንጂ በድፍረት ለጣዖት አንሰግድም። ነገር ግን ያመነው ያድነናል ብለው ነገር ግን ያመነው ያድነናል ብለው ጸንተው ተሰለፉ ለሃይማኖታቸው። በዚህ አንመስልም አስፈላጊ አይደለም አምላካችን አለ ከቶን የሚያድነው። ከእጅህ ያድነናል ፍጹም እምነት አለን ባያድነን እንኳን የእርሱ ፈቃድ ይሁን። ነገር ግን ያመነው ያድነናል ብለው ነገር ግን ያመነው ያድነናል ብለው ጸንተው ተሰለፉ ለሃይማኖታቸው። ናቡከደነፆር እጅግ ተናደደ። እቶኑም 7 እጅ ከፍ ብሎ ነደደ። ከእሳት ቢከቷቸው ገብርኤል ተላከ። አሕዛብን በድንቅ እግዚአብሔር ማረከ። ነገር ግን ያመነው ያድነናል ብለው ጸንተው ተሰለፉ ለሃይማኖታቸው። በእሳት መካከል ሲመላለሱ አይቶ ንጉሡ
ንጉሡ አደነቀ ከስፍራው ተነስቶ የአማልክትንም ልጅ አየዋለሁ አለ። እግዚአብሔር ይመስገን በክብር ያየለ። ነገር ግን ያመነው ያድነናል ብለው ነገር ግን ያመነው ያድነናል ብለው ጸንተው ተሰለፉ በሃይማኖታችን። ጣዖት አንሰግድም ብለው ሦስቱ ሕፃናት እንቢ አሉ። የምናመልከው አምላክ ከእሳት ያወጣል እያሉ ጣዖት አንሰግድም ብለው ሦስቱ ሕፃናት እንቢ አሉ። የምናመልከው አምላክ ከእሳት ያወጣል እያሉ ጣዖት አንሰግድም ብለው ሦስቱ ሕፃናት እንቢ አሉ። የምናመልከው አምላክ ከእሳት ያወጣል እያሉ ጣዖት አንሰግድም ብለው ሦስቱ ሕፃናት እንቢ አሉ። የምናመልከው አምላክ ከእሳት ያወጣል እያሉ በንጉሡ ቁጣ ልባቸው ሳይርድም አንዳችም ሳይፈሩ በእሳቱ መንደድም በእምነት በርትተው መከራን ታገሱ። የታመኑት ጌታ ፈረደ ለነሱ። ጣዖት አንሰግድም ብለው ሦስቱ ሕፃናት እንቢ አሉ። የምናመልከው አምላክ ከእሳት ያወጣል እያሉ በመካከል ታየ ከእነርሱ ጋርም መልአኩ ገብርኤል ታዞ ከእግዚአብሔርም በእሳቱ መካከል ምስጋናን ጀመሩ። ስቡህኒ ብለው ለስሙ ዘመሩ። ጣዖት አንሰግድም ብለው ሦስቱ ሕፃናት እንቢ አሉ። የምናመልከው አምላክ ከእሳት ያወጣል እያሉ የእሳቱን ነበልባል ውሃ እያደረገ የእግዚአብሔር መልአክ ነፍሳቱን ታደገም። አንዳች ሳይነኩ ከእሳቱ ወጡ። የእግዚአብሔርን ክብር ለዓለም ገለጡ። ጣዖት አንሰግድም ብለው ሦስቱ ሕፃናት እንቢ አሉ። የምናመልከው አምላክ ከእሳት ያወጣል እያሉ ተመላልሰው ታዩ በእሳቱ መሃልም ከራሳቸው ፀጉር አንዲቷ ሳትጎድም የከለዳውያን የእሳት ምድጃቸው ሕፃናቱን ትቶ እነርሱን በላቸው። ጣዖት አንሰግድም ብለው ሦስቱ ሕፃናት እንቢ አሉ። የምናመልከው አምላክ ከእሳት ያወጣል እያሉ ጣዖት አንሰግድም ብለው ሦስቱ ሕፃናት እንቢ አሉ። የምናመልከው አምላክ ከእሳት ያወጣል እያሉ
አንሰግድም ብለው ሦስቱ ሕፃናት እንቢ አሉ። የምናመልከው አምላክ ከእሳት ያወጣል እያሉ አንሰግድም ብለው ሦስቱ ሕፃናት እንቢ አሉ። የምናመልከው አምላክ ከእሳት ያወጣል እያሉ የምናመልከው
ትተው መከራን ታገሱ። የታመኑት ጌታ ፈረደ ለነሱ። በመካከል ታየ ከእነርሱ ጋር መልአኩ ገብርኤል ታዞ ከእግዚአብሔርም በእሳቱ መካከል ምስጋናን ጀመሩ። ስቡህኒ ብለው ለስሙ ዘመሩ። የእሳቱን ነበልባል ውሃ እያደረገ የእግዚአብሔር መልአክ ነፍሳቱን ታደገ። አንዳች ሳይነኩ ከእሳቱ ወጡ። የእግዚአብሔርን ክብር ለዓለም ገለጡ። ተመላልሰው ታዩ በእሳቱ መሃልም ከራሳቸው ፀጉር አንዲቷ ሳትጎድም። የከለዳውያን የእሳት ምድጃቸው ሕፃናቱን ትቶ እነርሱን በላቸው። ነገር ግን ያመነው ያድነናል ብለው ነገር ግን ያመነው ያድነናል ብለው ጸንተው ተሰለፉ ለሃይማኖታቸው። ሦስቱ ወጣቶችን ከእሳት ያወጣቸው ሃይማኖት ነው እንጂ ሌላ ምን ይሆን ነው? ናቡከደነፆር በዱራ ሜዳ ላይ ጣዖቱን አቁሟል እንድንሰግድ እንድናይ። ነገር ግን ያመነው ያድነናል ብለው ነገር ግን ያመነው ያድነናል ብለው ጸንተው ተሰለፉ ለሃይማኖታቸው። እምቢልታ ሲነፋ መለከት ሲሰማ በአንድነት እንዲሰግድ ሰው ሁሉ ተስማማ። ነገር ግን ትእዛዙን የማይቀበለው ከሚነደው እሳት ይጨምራል ወዲያው። ነገር ግን ያመነው ያድነናል ብለው ጸንተው ተሰለፉ በሃይማኖታቸው። ሰው ሁሉ ይንበርከክ ለወርቁ ለብሩ አምላክ ስለሆነ በአንድነት ያክብሩ።
ለግዙፉ ሐውልት ያልሰገደ ቢኖር ምሕረት ሳያገኝ ወደ እሳት ይወርወር። ነገር ግን ያመነው ያድነናል ብለው ነገር ግን ያመነው ያድነናል ብለው ጸንተው ተሰለፉ ለሃይማኖታቸው። ሲድራቅ ሚሳቅና አብደናጎም ሆነው ሳይሰግዱ በድፍረት ቆሞ አየናቸው። ንጉሡ ቢቆጣም አልተደናገጡም አሉ እንጂ በድፍረት ለጣዖት አንሰግድም። ነገር ግን ያመነው ያድነናል ብለው ነገር ግን ያመነው ያድነናል ብለው ጸንተው ተሰለፉ ለሃይማኖታቸው። በዚህ አንመስልም አስፈላጊ አይደለም አምላካችን አለ ከቶን የሚያድነው። ከእጅህ ያድነናል ፍጹም እምነት አለን ባያድነን እንኳን የእርሱ ፈቃድ ይሁን። ነገር ግን ያመነው ያድነናል ብለው ነገር ግን ያመነው ያድነናል ብለው ጸንተው ተሰለፉ ለሃይማኖታቸው። ናቡከደነፆር እጅግ ተናደደ። እቶኑም 7 እጅ ከፍ ብሎ ነደደ። ከእሳት ቢከቷቸው ገብርኤል ተላከ። አሕዛብን በድንቅ እግዚአብሔር ማረከ። ነገር ግን ያመነው ያድነናል ብለው ጸንተው ተሰለፉ ለሃይማኖታቸው። በእሳት መካከል ሲመላለሱ አይቶ ንጉሡ አደነቀ ከስፍራው ተነስቶ። የአማልክትንም ልጅ አየዋለሁ አለ። እግዚአብሔር ይመስገን በክብር ያየለ። ነገር ግን ያመነው ያድነናል ብለው ነገር ግን ያመነው ያድነናል ብለው ጸንተው ተሰለፉ በሃይማኖታቸው። እምነቴ ጠንክሮ ከመጽሐፍ ተገኘ። እምነቴ ጠንክሮ ከመጽሐፍ ተገኘ። እጅግ ተደሰትኩኝ ፈጣሪዬን አምኜ። እምነቴ ጠንክሮ ከመጽሐፍ ተገኘ። እምነቴ ጠንክሮ ከመጽሐፍ ተገኘ። እጅግ ተደሰትኩኝ ፈጣሪዬን አምኜ።
እሳት በሃር ከቶኝ ኃይለኛ ጠላት ገብርኤል መጣና አዳነኝ በእውነት ሦስት ልጆች ሁነን የእምነት ጓደኛ ጠላት ተነሳስቶ አረገን ደመኛ እምነቴ ጠንክሮ ከመጽሐፍ ተገኘ እምነቴ ጠንክሮ ከመጽሐፍ ተገኘ እጅግ ተደሰትኩኝ ፈጣሪን አምኜ እውነት ተገኝቶብኝ ሐሰተኞች መሃል ዋሱን አስለቀቀኝ መልአኩ ገብርኤል ዲዮቅልጥያኖስ የሐሰት ንጉሥ በእኛ ተነሳሳ ቃል ኪዳን ሊያፈርስ እምነቴ ጠንክሮ ከመጽሐፍ ተገኘ እምነቴ ጠንክሮ ከመጽሐፍ ተገኘ እጅግ ተደሰትኩኝ ፈጣሪን አምኜ ሙቀት ቦታ ሆነን ቢያልበን በቀዝቃዛው ቦታ ገብርኤል መራን እውነት በትር ይዘን ስንሄድ መንገድም በላይ ተላከልን እውነተኛ ፍርድ እምነቴ ጠንክሮ ከመጽሐፍ ተገኘ እምነቴ ጠንክሮ ከመጽሐፍ ተገኘ እጅግ ተደሰትኩኝ ፈጣሪን አምኜ እሳት በሃር ገብተን በቁም ልንኮነን የአምላክ ባለሙያ ገብርኤል መጣ
መጣልን በፈጣሪ ሥራ እጅግ ያላመነ ጥምቀቱ ተሻረ አረምን የሆነ እምነቴ ጠንክሮ ከመጽሐፍ ተገኘ እምነቴ ጠንክሮ ከመጽሐፍ ተገኘ እጅግ ተደሰትኩኝ